ወይ በስማማ ይባል ወይ አላህም ቢባል አላህ አክብር ነበር የሚባል የሚደረገው በ11 ሰዓት አላህ አክብር ይባላል እስከ 12 እንደገና በ10 ሰዓት አላህ አክብር ይባላል ወዲያውን ይለቀቃል በ2 ሰዓት አሁን ግን 24 ሰዓት መጮህ ነው የሚያስደነግጥ አሰማቸው ያነሰቅቅ ለቅድስት ቤተ ክርስቲያን ቅዳሴው የሚቀድሱት አይሰማም የነሱ ነው የሚሰማ ታዚያ ውስጥ ቁመን ስናስቀድስ የወለደ በሰላም እንዳይተኛ ልጆች በሰላም እንዳያነቡ ትምህርት ቤት እየዋሉ አዛውንቶች ታመው በቤት ላይ እንዳይጦሩ በቃ 24 ሰዓት ነው ድምጹ የሥርዓት ያለው የአምልኮት ድምጽ ወይም የጸሎት ድምጽ አይደለም። የት ሀገር ነው ግን ከ11 ሰዓት እስከ 12 ሰዓት አዛን የሚደረገው? በዛው ደግሞ ምናልባት ከ10 ሰዓት እስከ 2 ሰዓት ድረስም ደግሞ አዛን ተደርጎ እንደዛ ታማሚዎች ህፃናቶች ተረብሸው ምናምን ሲባል የነበረበት የት ሀገር ላይ ነው? አይ ቲንክ ኢትዮጵያ አይመስለኝም አይደለ? ኢትዮጵያ ላይ መቼም አዛን ምን ያክል ደቂቃ እንደሚፈጅ እናውቃለን። ወለው ካን ሰላት እንኳን ምን ያክል ደቂቃ እንደሆነ ኦብቪየስሊ ነው ይታወቃል ነገር ነውና ይሄን ያክል ፐርሰናል ኢጎ እንበለው ወይስ ደግሞ ይሄ ኢስላሞፎቢያችሁ እጅግ በጣም ጥግ ደረሰ? በጣም እናንተ በምን አይነት ሁኔታ ውስጥ ሆናችሁ ነው ግን እስልምና እንደዚህ ልትጠሉት የቻላችሁት? ኢስላም ስለ ሰላም ነው የሚሰብከው፣ ስለ ሃይማኖቱ ሰላም ነው። እንደዚህ ጋጠወጥ የሆነ አነጋገርን አንጠብቅም። ትልልቅ ሰዎች ናችሁ፣ የምትናገሩትን ነገር እያያችሁ የምትናገሩት ነገር ደግሞ ነገ እኔ ላይ ምን አይነት ጥያቄ ይፈጥራል፣ ለልጆቼስ ምን አይነት ነገር ነው ማወርሳቸው የሚለውን ነገርም እያየን ብንሄድ ጥሩ ነው ብዬ አስባለሁ። እስከዛሬም ችለን የኖር ነው አሁንም ችለን እየኖርን ነውና ወደ መቻቻል እንኳን ባንመጣ ችለን የምንኖረውን ነገር አትሊስት ወደማይሆን ነገር ባትወስዱት መልካም ይመስለኛል። ስለዚህ አዛን ማለት ኒዳኡን ሊሰላት ነው፣ ለሰላት የሚደረግ ጥሪ ነው። እንደውም በዚህ አጋጣሚ ምን ማለት ፈልጋለሁኝ የኢትዮጵያ ንግድ ባንክ ትልቁ ህንጻ ከላይ ቢፈቀድልን ደስ ይለኛል። በዚሁ አጋጣሚ ምናልባት የንግድ ባንክ ሰራተኞች ካላችሁ በዛው አስተባብራችሁ ብትጠይቁልን የነ ህብረት የነ ንብ እንዲሁም እዛው አካባቢ ያሉ ትልልቅ ህንጻ ያላቸው ባንኮች ህንጻቸውን ፈቅዳችሁልን ከላይ በኩል ሚናራ አድርገን አዛን ብናሰማበት። ምክንያቱም ያው ኦብቪየስሊ አሁን እየሆነ ያለውን ነገር ስለምናውቅ ማለት ነው። ለዚህ አዛን የሚደብራችሁ ሰዎች ቢቻል ከልባችሁ መስማት ብትችሉና አንዳንድ አብሾቻችሁን በዛው ቢወገዱ አይ ቲንክ ቢወገዱላችሁ አዛን ውስጥ በጣም ብዙ ጥቅሞች ስላሉ ማለት ነው። የአዛን ጥሪ ለሰላት የሚደረግ ጥሪ ነው ቅድም እንዳልኳችሁ ማለት ነው። በዛ ውስጥ ኑ ከጀሃነም እሳት ፈላ ትሆናላችሁ ነጃት ትሆናላችሁ ተብሎ ነው ጥሪ የሚደረገውና ስለዚህ ይህንን ጥሪ አክብሮ የሚመጡ ሙስሊም ወንድም እህቶቻችንን አትሊስት በዚህ መልኩ ብንረዳቸው ብዬ አስባለሁ። እና የባንኮቹ ቅድም ያልኳችሁ ባንኮች ባካችሁ አስቡበትና ላይ አንዳንድ ለሌላ ነገርም ፈቅዳችሁ አከራይታችሁ ለማይሆን ነገር ራስም ራስ ተሰይሞለት ስለዚህ ከላይ አንዳንድ ፍቀዱልንና በጣም ትልልቅ አምፕሊፋየሮች መጥተው አዛን ቢሰማ አዛን ያልደረሰባቸው ቦታዎች ናቸው እንደዚህ እየተንጫጩ ያሉትና አዛን ጥሪው ቢደርስ ለሁሉም እናንተም የበኩላችሁን አስተዋጽኦ እንድታደርጉ በዚሁ ጥሪ እናደርጋለሁኝ። አዛው ቢላሂ ተውፊቅ